ህልማችሁን እውን ለማድረግ ወይም ማኒፌስት ለማድረግ የሆነን ሰው መስዋዕት ማድረግ እንዳለባችሁ ብነግራችሁ ታምኑኛላችሁ? ፍጥረት ከጀመረበት ጊዜ ጀምሮ በነበሩት ስልጣኔዎች ውስጥ ሁሉም አንድ ነገርን ያውቁ ነበር። እግዚአብሔር መስዋዕትን ይፈልጋል። ይህ በምዕተ ዓመታት ውስጥ የሚታመን ነበር። የሆነን ነገር ከፈጣሪ ለመቀበል መስዋዕት ማቅረብ ይገባል። መስዋዕት በመጥፎ መልኩ እንደምታዩት ይገባኛል። ግን እውነቱ መስዋዕት ማድረግ የምትፈልጉትን ነገር ለማግኘት ብቸኛው መንገድ ነው። የምትጓጉለትን ሪያሊቲ ለማግኘት የሆነ ነገር መሰጠት አለበት። በዚህ ቪዲዮ እስከ መጨረሻው ከቆያችሁ መስዋዕት የምታደርጉት ምን እንደሆነ በትክክል ታውቃላችሁ። ከሁሉ በላይ መስዋዕት የሚሆነው ማን ነው? ዓለም እንዴት እንደምትሰራ መረዳት እጅግ አስፈላጊ ነው። ይህንን አለመረዳት ኃይል፣ ጊዜንና ማንነትን ማባከን ያስከትላል። ዓለም ከምንም ነገር የሆነን ነገር አትሰጠንም። የሆነን ነገር እንዲሁ ከምንም ማግኘት አይቻልም። እንደዚህ አይሰራም። Nothing cannot provide something። ምንም የሆነ ነገር የሆነ ያለ ነገርን ማዘጋጀት አይችልም። ዓለም ነፃ ነገርን፣ ነፃ ስጦታን አትሰጠንም። ለዚህ ነው 98% ሰው ህልሙን ማኒፌስት ማድረግ ያልቻለው። ቁጭ ብለው ነፃ ምሳን ይጠብቃሉ። በሚያሳዝን ሁኔታ ዓለም በዚህ መንገድ አይሰራም። የሆነ ነገርን ለማግኘት የሆነ ነገር መሰጠት አለበት። ልውውጥ። something to be gained, something must be exchanged። እጽዋት ኒውትረንትና ፕሮቲናቸውን ንቡ በሚሰጣቸው ወንዴ ዘር ይለውጡታል። አየር ላይ ያለው ናይትሮጅን ህይወትን በምድር ለማስቀጠል ራሱን ወደ ሌላ ፎርም ይቀይራል። እጽዋቶች የፀሐይ ብርሃንና ካርቦን ዳይኦክሳይድን ኦክሲጅንን ለማምረት ይቀይሩታል። አንድ የተረጋገጠ እውነት፣ ሳይንቲስቶች እንዲህ ይላሉ፣ ንቦች ከምድር ቢጠፉ አጠቃላይ የምንኖርበት ኢኮሲስተም ሚዛኑን ያጣል። ይህም እኛም ሆነ ሌላው ህይወት ያለው ነገር ቀስ በቀስ ወደ ጥፋት እንዲደርስ ያደርጋል። ለማንኛውም ነገሩ ይህ ነው። ይህ ልውውጥ በተፈጥሮ ላይ ብቻ አይሰራም፣ በሰው ልጆች ላይም እንጂ። ጥበብና ዕውቀታችንን በገንዘብ እንለውጣለን። ጥሩ ሰርቪስ በጥሩ ገንዘብ ይለወጣል። ትንፋሽ ለመውሰድ ትንፋሽ መስጠት አለባችሁ። በውስጣችሁ ያሉ ሴሎች እንደገና ጤናማ ሆነው ለማግኘት ራሳቸውን ለመተካት መሞት አለባቸው። ትኩረታችሁን በሶሻል ሚዲያ ላይ ባደረጋችሁ ቁጥር በሚሊዮኖች ለሚቆጠር የገንዘብ ተመን ትለውጡታላችሁ። ይህንን ከሜታፊዚክስ አንጻር ስናስበው በየቀኑ ጠዋት ተነስታችሁ ይህንን እሰጥሃለሁ፣ ይህንን ደግሞ ስጠኝ ትላላችሁ። ጥያቄው ሪያሊቲ ምን ይገበያል? ስለዚህ አስቡ። ሁል ጊዜ ከዓለም ጋር ልውውጥ ላይ ናችሁ። የሚገርመው ግን ይህ በእውቀት ሳይሆን በደመ ነፍስ የሚከናወን ነው። ይህም ማለት በየቀኑ የምትጠይቁትን ሳታውቁ ከዓለም ጋር ትፈራረማላችሁ። ዓለም ከእናንተ የሚለወጥ ነገር ይፈልጋል። መስዋዕት ልታመልጡት የማትችሉት ግዴታ ነው። ዓለም ከእናንተ ጋር የሚፈራረመው በእነዚህ 3 መገበያያዎች ብቻ ነው። ይህም ገንዘብ አይደለም፣ ትኩረት፣ ስሜትና በስሜት የተሞላ ሐሳብ ነው። ይህ ከዓለም ጋር ልውውጥ የምታደርጉበት መገበያያችሁ ነው። ይህም ሁሌም ምላሽ ይኖረዋል። እደግመዋለሁ፣ ሁሌም ምላሽ ይኖረዋል። ከእነዚህ ስሜቶች ውስጥ የሚወጣው ፍሪኩዌንሲ ከስሜቶቹ ጋር ከተያያዘ ሪያሊቲ ጋር ያገናኛቸዋል። በዚህ ፕሮሰስ ውስጥ ግን መስዋዕት ማቅረብ ግድ ነው። አሁን ማን ነው? ምንድን ነው? የምትወዱት ሰው መሞት አለበት። የምትፈልጉት ነገር ስጋ እንዲለብስ። ይህንን ሰው መስዋዕት ማድረግ ቀላል አይደለም። ከእናንተ ጋር ሙሉ ዕድሜያችሁን አብሯችሁ ነበር። በማጣት በማግኘታችሁ ውስጥ አብሯችሁ ነበር። ይህ መስዋዕት የምታደርጉት ሰው እናንተ ናችሁ። ያላያችሁትን ቦታ ለማየት ያልሆናችሁትን ሰው መሆን አለባችሁ። ሪያሊቲ እንዲቀየር እየጠበቃችሁ እናንተ ግን አንድ አይነት መሆን አትችሉም። እንደዚህ አይሰራም። ይህ ውስጣዊ ለውጥ ከሌለ ከውጪ ምንም የሚለወጥ ነገር አይኖርም።
ማግኘት የምትፈልጉት ታላቅ ነገር የእናንተን ሌላ ቨርዥን ይጠይቃል። ይህንን ቨርዥን ለማግኘት የድሮ ቨርዥን መስዋዕት መሆን አለበት። ትልቅ መስዋዕትነት ትልቅ ሽልማት ይኖረዋል። ትልቅ መስዋዕትነት ስል በመጥፎ ተረድታችሁት ይሆናል። ምክንያቱም መስዋዕት ሲባል በመጥፎ ተረድተን ነው ያደግነው። ይህኛው እኔ የማወራው መስዋዕትነት ግን የምትፈልጉትን ታላቅ ነገር ለማሳካት መንገድ ብቻ ሳይሆን ብቸኛው መንገድ ነው። መስዋዕትነት ስለሚለው ኮንሰፕት እይታችሁን መቀየር አለባችሁ። እውነተኛው መስዋዕትነት ከዝቅተኛ ማንነት ወደ ታላቅ ማንነት የሚደረግ ሽግግር ነው። የቢራቢሮ እጭ እንደሚበር እያሰበ በዚያው ሁኔታ ውስጥ ብዙ ከቆየ ሞኝነት ነው። ግዴታ ወደ ቢራቢሮነት መለወጥ አለበት። መስዋዕትነት የታላላቅ አባቶቻችን ምስጢር ነው። ይህ በሃይማኖት ውስጥ ሳይቀር ተቀምጧል። አምላክን በቅርበት ለማግኘትና ከእርሱ ጋር ለመኖር ሰዎች እራሳቸውን መስዋዕት አድርገው የቀድሞ ማንነታቸውን ገድለው ብቻቸውን ይሰደዳሉ። ወደ ገዳም ወይም ወደ ሩቅ ስፍራ ይሄዳሉ። እምነት ወይንም ፌዝ ከላቲን ፊደስ ከሚባል ቃል የመጣ ነው። ትርጉሙም ኮንፊደንስ ወይም ኮንቪክሽን እንደማለት ነው። ማመን ወይንም መተማመን ማለት ነው። እናም ሳክሪፋይስ ወይንም መስዋዕትነት ትልቁ መገለጫው ነው። አንድን ነገር ለፈጣሪያችሁ ስትሰጡ አውቃለሁ የተሻለ ነገር መልሰ እንደምትሰጠኝ እያላችሁት ነው። በዚህ ዕውቀት ነገሮችን ማድረግ ስትጀምሩና ሙሉ እምነት ሲኖራችሁ ፍላጎታችሁ በተጨባጩ ዓለም ላይ መገለጥ ይጀምራል። ነገሮች ዝም ብለው ይሆናሉ ለሚለው ቅዠት እንዳትታለሉ። ምንም ነገር ዝም ብሎ አይሆንም። በዓለም ላይ ያያችሁት ትላልቅ ለውጥ፣ ትላልቅ ስኬት፣ ትላልቅ ድል የመስዋዕትነት ውጤት ነው። ሁል ጊዜ ለምትመኙት ታላቅነት መንገድ መጥረግ ከፈለጋችሁ የአሁኑ ማንነታችሁን መስዋዕት ማድረግ አለባችሁ። ቅድም እንዳልኩት በተመሳሳይ ማንነት የተለየ ውጤት መጠበቅ አትችሉም። በሄርሜቲክ ፊሎዞፊ ትልቁ ፕሪንሲፕል ወይም ሕግ as within so without በውስጥ እንዳለው በውጭውም እንደዚያው ነው የሚለው ነው። ዓለም ጥላ ብቻ ናት፣ በውስጥ የያዛችሁትን የራሳችሁን ምስል የምታንጸባርቅ ጥላ። ስለዚህም የውስጡን አሮጌ ማንነት መስዋዕት በማድረግ አዲስ ማንነት መገንባት ያስፈልጋል። ዓለምም ይህንን አዲስ ምስል ማንጸባረቅ ትጀምራለች። ትኩረታችሁ የሚሄድበትን ቦታ መስዋዕት ማድረግ አለባችሁ። ወደ ህልማችሁ አንድ ስቴፕ እንኳን ከፍ ወደሚያደርጋችሁ ቦታ ትኩረታችሁን ትቀይሩታላችሁ። ይህንን ነገር በደመ ነፍስ ለዘመናት ስታደርጉት ቆይታችኋል። ምን እንደምትጠይቁ እንኳን ባለማወቅ ስትጠይቁ ነበር። ከዚያም ውጤቱ ተገልጦ በምድር ስታዩት ወደ ማማረር ትሄዳላችሁ። የምትፈልጉት ነገር እንዳላችሁ በማመን መጀመር አለባችሁ። ምክንያቱም የታላቅ ውጤት የመጀመሪያው ደረጃ የምትፈልጉትን ነገር የምታገኙ ሰው ሆኖ መጀመር ነው። ማንነቱን መላበስ የመጀመሪያው ደረጃ ነው። አሁን የቀረው አንድ ጥያቄ ብቻ ነው። እሱም እንዴት ነው መስዋዕት የማደርገው? how do I sacrifice? ይህንን ደረጃ ለማድረግ የምታልፉበት መንገድ ግልጽና አጭር ነው፣ ግን ቀላል አይደለም። የመጀመሪያው ደረጃ የምትፈልጉትን ውጤት እጅግ ግልጽ በሆነ መንገድ አስቀምጡት። ይህ ነገር እጅግ ግልጽ መሆን አለበት። ድብቁ አእምሯችሁ ውስብስብ ነገሮችን ደብዝዘው ስለሚታዩት ከእነርሱ ውስጥ ማውጣትና ማሳካት ይከብደዋል። ግልጽ ከሆነ ግን በቀላሉ ከዚያ ሐሳብ ጋር የሚስማማ ፍሪኩዌንሲ በማመንጨት ሁሉን ለሚችለው አምላክ አሳልፎ ይሰጣል። ሁለተኛ፣ መሆን የምትፈልጉት ሰው ምን አይነት ሐሳቦችና ጸባዮች እንዳሉት በግርድፉ ለማሰብ ሞክሩ። ቀኑ ምን ይመስላል? ስሜቱስ? ትኩረቱን በሰፊው የሚያጠፋው ምን ላይ ነው? ትኩረት የምትሰጡበት ነገር በሙሉ ያድጋል። ትኩረት የምትነፍጉት ነገር ደግሞ በእርግጥም ይሞታልና። ለማሳደግ የምትፈልጉትን ባህሪ ወይንም ልማድ ትኩረት ስጡት። ለማጥፋት የምትፈልጉት ልማድ ትኩረት ንፈጉት፣ በራሱ ጊዜ ይጠፋል። ሶስተኛ፣ መሆን የምትፈልጉትን ሰው ልማድ ከዘረዘራችሁ በኋላ በአሁኑ ማንነታችሁ ውስጥ እንዴት ቀን በቀን እንደምታስገቡት ታጤናላችሁ። ይህም ማለት ከዛሬ ጀምሮ
በፊት ቲክቶክ ስክሮል እያደረጋችሁ የምታጠፉበትን ሰዓት አሁን ግን ይህኛው ሰው ምን ሊያደርግ እንደሚችል በማገናዘብ ትኩረታችሁ አዲሱ ማንነት የሚፈልገው ነገር ላይ ታደርጋላችሁ። መስዋዕትነት ማለት ይህ ነው። በፊት የምትፈልጉትና የሚያስደስታችሁን ነገር መስዋዕት ታደርጋላችሁ ወደሚቀጥለው ደረጃ ለመሸጋገር። አራተኛ፣ ከዚህ በኋላ የትኛውንም ስራ ስትሰሩ፣ የትኛውንም ነገር በቀኑ ስታደርጉ አንድ ጥያቄ ትጠይቃላችሁ። አዲሱ ሰው ቢሆን የትኛውን ይመርጣል? ምን ላይ ያተኩራል? ምን ብሎ ይመልሳል? ይህ ለነበረው ማንነታችሁ ከባድ ክህደት ነው። ይህንንም ማድረግ ቀላል አይሆንም። ስለዚህም የነበረው ማንነታችሁ ኃይሉን በማሟጠጥ ይታገላችኋል። ሰርቫይቭ ያደርግ የነበረው ከእናንተ በሚያገኘው ኢነርጂ ስለነበር አሁንም ይህንኑ ኃይላችሁን ለማግኘት ይሯሯጣል። ለዚህም ፈተናዎችን ይልክባችኋል። ይህንንም በባለፈው ቪዲዮ አስቀምጬላችኋለሁ፣ ገብታችሁ እዩዋቸው። እስከዚያው መልካም ሳምንትን እመኛለሁ።